መከራ በመከራ ላይ ይሆናል። ላስተዋለ ደግሞ ልብ ላለ ሰላምን ያገኛል። አዎ በሃይማኖቱ ለጸና ጊዜውን የተረዳ አባቶቹን የሰማ እውነተኛ የኦርቶዶክሳዊ ተዋሕዶ ሃይማኖት መጽሐፍትንና አባቶችን ለሰማ፣ ላስተዋለ፣ ለተረዳ፣ ለተገነዘበ ሰላምን ያገኛል እንጂ ሌላው መከራ በመከራ ላይ ይጸናል። በኢትዮጵያ ብቻ አይደለም በዓለሙ ሁሉ እንጂ። እስከ ዛሬ እንደማቀርብላችሁ፣ እስከ ዛሬ መልእክት እንደማስቀምጥላችሁ ከብዙ ቀናትና ወራት በኋላም እንደ እግዚአብሔር ፈቃድ ዛሬ ተመልሼ መጥቻለሁ። ሰላም ጤና ይስጥልኝ ውድ ኢትዮጵያውያን የዘአርእስተ አልአብ ቤተሰቦች፣ በመላው ዓለም የምትገኙ እህት ወንድሞቼ፣ እናት አባቶቼ፣ ወዳጅ ዘመዶቼ በሙሉ እንደምንሰነበታችሁ፣ እንዴት ናችሁ? እንኳን ለዐቢይ ጾም በሰላም አደረሰን። እናም ዛሬ እኔ ወንድማችሁ ያዕቆብ ዘእልበረዲ ፈጠነ እንደ እግዚአብሔር ፈቃድ ወቅታዊ የሆነ መልእክት ይዤላችሁ መጥቻለሁ። እናም የመጣሁበት ርዕስ መከራ በመከራ ላይ ይሆናል፣ ላስተዋለ ደግሞ ሰላምን ያገኛል በሚል ርዕስ መጥቻለሁ። ታዲያ ይህ መልእክት ለሚገባቸው ለሚረዱና ለሚያስተውሉ እንዲዳረስ ታጋሩልኝ ዘንድ በትህትና ጠይቃችኋለሁ። ለዚህ ዘአርእስተ አልአብ ለተሰኘው ዩቲዩብ ቻናል ደግሞ አዲስ የሆናችሁት ወንድሞቼ ሰብስክራይብ በማድረግ ቤተሰብ ሁኑ። በተረፈ እግዚአብሔር አምላክ ከሁላችን ጋር ይሁን። ያው ኢትዮጵያ ያለችበትን ሁኔታና እኔ ያለሁበትን አካባቢ ሁናቴ ስለምትረዱኝ ለምን ጠፋህ እንዳትሉኝ፣ ያለበት ሁኔታ ስለማይመቻች ነውና ዛሬ እግዚአብሔር ፈቅዶ ግን ይህንን መልእክት ላጋራችሁ ብቅ ብያለሁ። እናም እስከ መጨረሻው አብራችሁኝ የምትቆዩት እህት ወንድሞቼ፣ እናት አባቶቼ፣ ወዳጆቼ በሙሉ መጨረሻ ላይ ጾሙን የሚመለከት አስፈላጊ የሆነ ለእኛም በረከት የምናገኝበት ለሚገባው ቦታ መድረስ ያለበት ትእዛዝ ስላለኝ እስከ መጨረሻው አብራችሁን ቆይታችሁ ከበረከቱ እንድትሳተፉ ስል በትህትና ጠይቃችኋለሁ። በተረፈ እግዚአብሔር አምላክ ከሁላችን ጋር ይሁን። እመብርሃን እግዝእትነ ማርያም ምልጃ ቃል ኪዳኗ አይለየን። እግዚአብሔር በቸርነቱ የሚታደገንን ሰማዕት የሚራዳንን መልአክ ይዘዝልን። እናም በመከራ ላይ ይጸናል፣ ላስተዋለ ደግሞ ሰላምን ያገኛል። መከራ ብቻውን መከራ ሆኖ አይመጣም። ለአንዱ ሊያልፍበት፣ ለአንዱ ሊያልፍለት፣ ለአንዱ ደግሞ መቅሰፍትና መዓት ሆኖ ሊያጠፋው በሶስት መንገድ ይመጣል። ነገር ግን ይህ እንዳይበላቸው፣ መዓቱ እንዳያገኛቸው፣ መከራው እንዳያቃጥላቸው፣ መቅሰፍትና መዓት እንኳን ቢበዛ አሟሟታቸው የክብር እንዲሆን ለሚጸልዩ የክብር ሰማዕትነትን የክብር ሞትን ያገኛሉ። ለሚሳለቁ፣ ለሚመጻደቁ፣ የራሳቸውን ኃጢአት በማሰብ ከማልቀስ ይልቅ የሰውን ኃጢአት በመጠቆም መዓትን ለሚያመጡ ደግሞ መቅሰፍት ይሆንባቸዋል። ሕዝባቸውን ጠልተው ገንዘቡን ለሚወዱ፣ ከአንድነት ይልቅ መለያየትና መከፋፈልን ለሚሰብኩት ደግሞ አሁንም በድጋሚ መዓትና መቅሰፍት ይሆናል። ነገር ግን ለተገፉት፣ ለሚያውቁት፣ ትሑት ለሆኑት፣ ሃይማኖታቸው ከምግባራቸው ጋር ለተስማማላቸው ቢሞቱ የክብር ሞት ሰማዕትነት፣ ቢያልፉት ደግሞ ያንድ ላም ወተት ያንድ በሬ እሸት ከተባለው ደግ ጊዜ የሚደርሱበትን ዋጋ የሚሰንቁበት ነው። እናም ጊዜው መከራ በመከራ ላይ ይጸናል ብቻ ሳይሆን መከራውን በመከራ ላይ ያሰኘው በሃይማኖት የማይመስሉን አረማውያን፣ በፖለቲካ የተሰደሩት የውሸት ፖለቲከኞች የሚያመጡት መዓት ብቻ ሳይሆን ካባ ለብሰው ላንቃቸውን ይዘው መነሳርንስ ይዘው ቆባቸውን ደፍተው ሻሽ ጠምጥመው በቤተ ክርስቲያኒቱ ውስጥ ሆነው ስለ ቤተ ክርስቲያንና ስለ ክርስቲያኑ ሳይሆን የሚጨነቁት ስለ ስልጣናቸውና ስለ ገንዘባቸው ቤተ ክርስቲያንን የፖለቲካ መዳረሻ የሚያደርጓት አስመሳዮች የሚበዙበት ጊዜ ስለሆነ ነው መከራ በመከራ ላይ ይጸናል የተባለው እንጂ መከራማ ድሮም ነበር፣ ጥንትም በአባቶቻችን ነበር። አባቶቻችን ብዙ መከራን ብዙ ፈተናን አልፈዋል፣ አሳልፈዋል። ያ ግን በወቅቱ በአባቶቻችን ጊዜ የነበረው መከራና ፈተና በቤተ ክርስቲያንም ሆነ በሕዝቡ ላይ እንደዚህ አልነበረም። ግልጽ ሆኖ የመጣ የሚታወቅ
ለመግጠምም የሚመች ነበር። አሁን ግን የእኛን ልብስ ለብሰው ንዋየ ቅድሳቱን ይዘው ብቻ ስለምትረዱኝ በዓይናችሁ እያያችሁት ስለሆነ ከዚህ በላይ ማብራራት አልፈልግም። እንደዚህ ስለሆነ ነው መከራ በመከራ ላይ ይጸናል የተባለው። ክርስቲያኖቹ ስለ መገፈታቸው አይጨነቁም። አንድ የቤተ ክርስቲያን ምእመን ገንዘብ የሌለው ቢሆን ልጅ ወልዶ ክርስትና ለማስነሳት ይቸግረዋል ብለው ያጡትን የተቸገሩትን ክርስቲያኖች አይጎበኙም። በሚሊዮን የሚያወጣ ገንዘብ በመበጀት ግን ቤተ ክርስቲያን ይሰራሉ። በብዙ መቶ ሺህ በሚቆጠሩ ብሮች አገልጋይ ይቀጠራል። ገንዘብ የሌለው ትምህርት ሲሸምት የኖረው ያ ደግሞ ሲለፋ የኖረው የቤተ ክርስቲያንን ስርዓትና በቤተ ክርስቲያን አገልግሎት ስለሚወጣው ነገር ውሻ እየነከሰው ሰው እየሰደበው የተማረው ሰው ገንዘብ የለውም። ያከማቸው የቆጠበው እውቀቱን ነው፣ ቃለ እግዚአብሔር ነው። ያ ሲመጣ አይቀበሉትም። ገንዘብ የያዘ ሲመጣ ይቀበሉታል። ያም ባይሆን ደግሞ ረዳት ካጠገቡ ኑሮት ለእውነት ለቤተ ክርስቲያን ቢቆም ቤተ ክርስቲያን ላይ ያሉትን ምእመናንና ሊቃውንትን የሚያሳድዱት ተኩላዎች ለምድ የለበሱት እነሱ ተኩላ ሲሆኑ እነሱ ነጣቂ ሲሆኑ እረኛውን የውሸት ስም በመለጠፍ ያሳድዱታል። እናም ይህ ጊዜ መከራ በመከራ ላይ ይጸናል ያሰኘው ለዚህ ነው። ታዲያ በዚህ ጊዜ ከትንሾች በስተቀር ብዙዎች የሚሳሳቱበት፣ አይምሯቸው ላይ መምታታት የሚፈጠርበት፣ ግራ የሚጋቡበት ጊዜ ስለሆነ ነው መከራ በመከራ ላይ ይጸናል የተባለው። ነገር ግን በዚህ ውስጥ ይህን ሁሉ ተረድተው አሐቲ ቤተ ክርስቲያን አንዲት ቤተ ክርስቲያንን አንዲት ሃይማኖትን ይዘው የአባቶቻቸውን መንገድ በመከተል ከከንቱ ውዳሴ ርቀው ሰው ሳያያቸው ማድረግ ላለባቸው በጎ ነገር የሚያደርጉ ንስሐ ለመግባት የማይፈሩ ለመምከር ለመመከርም ዝግጁ የሆኑት እነዚህ ደጋጎቹ ስላሉ ይህንን ሁሉ ተረድተው በማስተዋል እንዲያልፉ እግዚአብሔርም ልቡናን መርጦ ስለሰጣቸው ለነዚህ ሲል እስካሁን ታግሶናል፣ ነገም ይታገሰናል። እግዚአብሔር ቸርነቱ ብዙ ስለሆነ የታወቁት ሰዎች በኃጢአት የወደቁ ሲሆኑ እግዚአብሔር የሚያውቃቸው እኛ የማናውቃቸው ሚዲያውም የማያውቃቸው ደጋግ ሰዎች ቤተ ክርስቲያንን እየጠበቁልን እያስጠበቁልን አስፈላጊም ከሆነ ደግሞ ሰማዕት የሆኑ ሰማዕታትን እየወለዱ አንድ ክርስቲያን በማግኘታቸውና በመውለዳቸው ሐሴት እየተሰማቸው የሚኖሩ ስላሉ እግዚአብሔር ቸርነቱ በስቶልናል። አሁንም እግዚአብሔር አምላክ በጆሮአችን የምንሰማውን የጆሮ ቀለብ አድርጎ ብኩን ያድርግልን። ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክሳዊ ተዋህዶን ይጠብቅልን። ክርስቲያኖቹን የት ዋላችሁ? ምን ሰራችሁ? ይህ እኮ የቤተ ክርስቲያን ስርዓት አይደለም፣ ይህ እኮ የክርስትና መገለጫ አይደለም ብለው ምእመናንን የሚጠይቁትን በጎችን የሚሰበስቡትን እረኞች እግዚአብሔር ወደ ቤተ ክርስቲያን ያምጣልን። ቤተ ክርስቲያንን ደግሞ ጥበቀው ብዙ የሆነ እግዚአብሔር እየጠበቀ ምእመናን የሚሰበሰቡባት እንድትሆን ወንበዴዎች ከቤተ ክርስቲያን ወጣው የሚገባቸው ሰዎች እንዲቀመጡ ለዛም እንድንበቃ እንድናይ የራሳችንን ድርሻ በምንጸልያት ውዳሴ ማርያም፣ ጸሎተ ማርያም፣ አቡነ ዘበሰማያት፣ መዝሙረ ዳዊት እንግዲህ በዚህም ሀገራችንና ሃይማኖታችን ምእመናንና ክርስቲያንን ወዳጆቻችን እያሰብን ልንጸልይ ይገባል። ምክንያቱም አሁን ላይ በተለይ የኦርቶዶክሳዊ ተዋህዶ ሃይማኖት ተከታዮችንና ኢትዮጵያውያንን በተለያየ ቦታ በመንቀል በመግፋት በማጋፋት ለነገ በማይሆን ምክንያታዊ ባልሆነ በሚቀስፍ በሚያጠፋ በሚያወድም በሚያነድ ጭብጨባ ውስጥ ህዝቡ ማልቀስ ባለበት ጊዜ እንዲስቅ እንዲያብድ እየሆነ ያለበት ጊዜ ስለሆነ በዚህ ሰዓት ታዳኛ በምንችለው በተረዳን በአቅማችን እግዚአብሔር ሁላችንን ያውቀናል። በዛ እግዚአብሔርን ስጠይቅ እግዚአብሔር የኛንም ኃጢአት ያስተሰርይልናል።
ዕድሜ ለንስሐ ዘመን ለፍስሐም እናገኛለን። ክፉ ጊዜ አልፎም ከበረከት እንደርሳለን። ማዕበሉም ሲያልፍ እናያለን። ማዕበሉ ካለፈ በኋላም ታሪክ ነጋሪ እንድንሆን የሚያደርገን መከራው በመከራ ላይ በጸናበት ጊዜ ወደ ሃይማኖታችን ቀርበን በሃይማኖታችን ጸንተን በምንችለው በአቅማችን በምግባር የቀናን ሆነን ያለ ጥላቻና ያለ ምቀኝነት በንጹህ ልብ ተግባብተን የምናልፍ ያድርገን። እግዚአብሔር ልቡናውን ማስተዋሉን ይስጠን። በመጎምጀት ቢሆን በየቦታው በየሀገሩ በያላችሁበት ዘመን ያመጣው አውታረ መረብ አለ። የሰው ልጅ ከተለያየ ዓለም ሆኖ ይገናኛል፣ ይግባባል፣ ያወራል፣ ይነጋገራል። ግን በስልኩ ጥሪ ዘመን ባመጣው የመገናኛ ሲስተም ነው እንጂ ልብ በልብ ሁሉም መገናኘት አልቻለም። ለዚህም የመከራው ጊዜ ረዘመብን። ጠላቶቻችን ኢትዮጵያን የማይወዷት ኢትዮጵያን እንወዳታለን የሚሉት፣ ቤተ ክርስቲያንን የማይወዷት ቤተ ክርስቲያንን እንወዳታለን የሚሉት ከጥንት ጠላቶቻችን ጋር እየተግባቡ ከጥንት ጠላቶቻችን ጋር መሳሪያ እየተቀበሉ ያጋድሉናል፣ ያፋጁናል። ያለ ጦርነት ካደራችሁ ትጠፋላችሁ የተባለ ንግር ያላቸው ይመስል በየቀኑ ንጹሃን ያልቃሉ። በንጹሃን ሞት አይከፋቸውም፣ አያዝኑም፣ አይሰቀቁም። ጭራሽ አምሮባቸው ደምቀው ተውበው ተብለጭልጨው ይወጣሉ እንደ ከተማው እንደ ሀገሩ። ውስጣቸው ግን የነቀዘ የተላ ነው። እግዚአብሔር አምላክ እንደዚህ ከመሆን ይታደገን። ቀን ያልፋል፣ ዓመትም ያልፋል። የማያልፈው እውነት የሆነ ነገር ነው። ልጅ በእናት በአባቱ ኃጢአት አይቀጣም። ነገር ግን ልጅ የእናት የአባቱን ኃጢአት ከሰራና ከተቀበለ ይወድማል። ስለዚህ እኛ በጥንት በደል መዓት እንዳይደርስብን በሃይማኖት ጸንተን በምግባር ቀንተን ለራሳችን በጎ እና መልካም ሰዎች ልንሆን ይገባል እላችኋለሁ። ምክንያቱም ይህን ካላደረግን የገሌ ወገን ነኝ ከኔ ገሌ ጋር ነኝ ብንል ከመዓት የሚያድነን የለም። ሁሉም ራሱን ለማዳን ይሮጣል፣ ሩጦም አይድንም እግዚአብሔር ከጠበቃቸው ድንኳን ከሰጣቸው ሰዎች በስተቀር። እነዚህ ሰዎች ደግሞ ለመዳንና ለመትረፍ ክፉን ጊዜ ለማለፍ ድንኳን የሚሰጣቸው እግዚአብሔር አውቆ እግዚአብሔር ይሰጣቸዋል እንጂ የተደራጀ ማህበር አይሰጣቸውም። በዚህ እንዳትሳሳቱ። ምክንያቱም አባቶቻችንን በመጽሐፍ ያለ ታሪክንን ማየት ትችላላችሁ። ለጭንቅ ለምክንያት ለዚያ ጥፋት መዳን ምክንያት የሆኑ ሰዎች በሙሉ ብቻቸውን በጥላት ቤተ መንግስት ውስጥ ሃይማኖታቸውን ሳይለውጡ ምግባራቸውን ሳይለውጡ የኖሩ ናቸው። በጥላት ቤት እንኳን ሆነው በሃይማኖት በማይመስሏቸው በዘመዶቻቸው ላይ በሚጨክኑት ሀገርና ምድር እየኖሩ ለነዛ ክፉ ሰዎች ግን ታምነው ይኖራሉ። በዚህ መታመናቸው እግዚአብሔር ዘራቸውንና እነሱን ይታደገዋል። እኛንም እግዚአብሔር በቸርነቱ መልካምን አድርገን በጎና ጥሩ ነገር ሰርተን ከደግ ዘመን እንድንደርስ እግዚአብሔር ይርዳን። ሁላችንም ያለ መጠራጠር በጎውን ነገር እናድርግ፣ በፍሬው ስለምንረካ። ዛሬ ፍሬ የለውም፣ ነገ ግን ፍሬ አለው። ዛሬ ዘር ነው የምንዘረው። ዘር በትክክል ስንዴ መሆኑን ወይን መሆኑንና ነገ ሲያፈራ ግመሮ፣ አሜኬላ፣ ጎርጎሮ፣ አቅባ ሁኖ እንዳይወጋን መስራት ያለብን አሁን ነው። አሁን በትክክል ስንሰራ መከራ በመከራ ላይ ይሆናል የተባለውን መዓት እግዚአብሔር ያሳልፍልናል። የማለፊያውን መንገድ ብርሃን ያሳየናል። ያ ደግሞ ስንኖረው የምናገኘው እንጂ እንደ ፖለቲካዊ አካሄድ እንደ ዘመናዊ ትምህርት እቅድ አቅደን የምናደርገው አይደለም። ከነገሌ ጋር ብንሄድ ጥሩ ነው፣ ከነገሌ ጋር ባንሄድ ያጠፋናል ብለን ብንሄድ አናውቀውም። ስለማናውቀው ስለማናውቃቸው፣ ስለማንረዳው ስለማይረዳን፣ ስለማይረዱን ሁሉም ስጋ የለበሰ ልብስ የለበሰ ሰው የበዛበት ጊዜ ላይ ነን። ነገር ግን ሁሉም ውስጡ ባዶ ነው፣ ጨቅይቷል፣ ተበላሽቷል። ሰላማዊ የሆነ ትዳር ያለው የለም። ሰላማዊ የሆነ የሥራ ቅጥር ያለው የለም። በሀገር ውጭም በውስጥ ሀገርም በቤተሰብም በጎረቤትም በወዳጅ በዘመድም ሁሉም ታሟል።
ነገር ግን ክርስትና ያልተነሳ ጥርስ ይዞ ከአንገት በላይ ይስቃል። አዎ ልጆች ክርስትና ሲነሱ በድዳቸው ነው። እኛም ሕፃን እያለን ክርስትና ስንነሳ በድዳችን ነው። ጥርስ አላበቀልንም ነበር። ካበቀልን በኋላ ግን የልጅነት ያለ ድድ ስንስቅ የነበረው ፈገግታችን ጠፍቶ የተሰደረ ጥርስ ኑሮን በማስመሰል እንስቅበታለን። ልባችን እያረረ እንደማሽላው። አንዳንዱ ልቡ እያረረ ይስቃል፣ አንዳንዱ ሰዎችን እያሳረረ ይስቃል። መከራ በመከራ ላይ ይጸናል ማለት ይሄ ነው። እንጠብቃችኋለን፣ ለእናንተ ነው የተሾምነው ይሉናል። ከቦታው ላይ ሲደርሱ ደግሞ እኛን ለማጥፋት አሳልፈው ለመስጠት፣ ትክክለኛ የሆነ እርማት የሚሰጥ ሰው የሚጠላበት፣ በማስመሰል የሚወድ የሚያሞካሽ ደግሞ የሚከበርበት፣ ክፉ የሆነ አስመሳዮች የበዙበት፣ እውነት የተሰወረበት፣ ውሸት ከቤት እስከ ቤተ መንግሥት የገነነበት፣ ከቤተ ክርስቲያን እስከ ተለያየ አጽናፍ ዓለም የተዳረሰበት፣ እውነተኞቹን ለማወቅ የተቸገርንበት ጊዜ ላይ ስለሆነ መከራ በመከራ ላይ ይጸናል ተባለ። ነገር ግን ላስተዋለ ደግሞ ሰላምን ያገኛል ማለት በዚህ ውስጥ ይህንን ፈተና ሁሉ ተቋቁሞ ከሃይማኖቱ ምንታዌ መጠራጠር ሳይፈጠርበት በሚያደርገው የቤተ ክርስቲያን በጎ የሆነ አገልግሎት ሳይጠራጠር በእምነቱ ለጸና በምግባሩ ለቀና ይህ ማዕበል አልፎ ያያል። ባያልፍም እንኳን እግዚአብሔር አምላክ ሞት ቢያመጣበት የክብር ሞት እንጂ የሚያደርግበት፣ ክፉዎች በመቅሰፍት እንደሚጠፉበት መቅሰፍት አያደርግበትም። በምድር በስጋ የሌለ ሊሆን ይችላል፣ በሰማይ ግን አባቶቻችን ያገኙትን ክብር እግዚአብሔር በእውነት ያለ ሐሰት ያለ መጠራጠር ይሰጠዋል ያገኛልም። ይህ ግን የሚሆንለት አስተውሎ ለሄደ ለተረዳው ጊዜውን ላወቀው ነው። ለፌ ወለፌ ለሚለው አይደለም። ወዲያ ወዲህ ለሚል በሁለት ቢላ ለሚበላ ይህ አይሆንለትም። ለምን ቢባል በሁለት ቢላ የሚያበሉትም የሚበሉትም ስለሚጠፉ። ነገር ግን ልቡን ለእግዚአብሔር የሰጠው ደግሞ ያለመጠራጠር እውነተኛ የሆነውን ዋጋ ባይኑ ያያል። እሱ እንኳን የክብር ሞት ቢሞት ቢያልፈው ልጆቹ ይደርሱበታል። ልጆቹም በአሁን እያለ ከልጆቹ ጋር ስለሚኖር ባይኖርም ሌላ ሀገር ሆኖ ለልጆቹ በጎውን ነገር ስለሚነግር እግዚአብሔር በልጆቹ ላይ መልካሙን ሰሌዳ ያዘጋጃል። መልካም የሆነውን ደግ ፍሬ የሚያፈረውን መዝገብም ይዘግብበታል። እነሱም ፍሬውን ይበላሉ። እናም ዛሬ ጦርነት ይሰደራል፣ ለጦርነት ጥሪ ይደረጋል። ሰው በከተማው ድግስ ይደግሳል፣ ሙቶም ተድሮም። ሰው ሀገሩ፣ ባለስልጣኑ፣ ገዥውም ተገዥውም ጠማማ ነው። ነገር ግን ገዥውም ተገዥውም ጠማማ በሆነበት፣ መሪዎችም ተመሪዎችም ጋሻ ጃግሬዎችም መሪና ተከታዮችም በከፋበት ጊዜ በዚህ ውስጥ እግዚአብሔር የሚያውቃቸው እኛ ሰዎች ደግሞ የማናውቃቸው ደጋግ ሰዎች ስላሉ ለነሱ ሲል ታገሰን እንጂ ደጋግ ሰዎች ባይኖሩማ ኑሮ እስካሁን ጠፍተን ነበር። መከራ በመከራ ላይ ይጸናል የተባለበት ይሄ ዘመን ነው። ይሄ ዘመን ደግሞ ገና እየጀመረ ነው። ሀገራችን ኢትዮጵያ እስከዛሬ ብዙ ፈተና ብዙ ስቃይ ገጥሟት ያውቃል። ኦርቶዶክሳዊት ተዋህዶ ሃይማኖት ቤተክርስቲያንም እንደዛው። እንዳሁኑ አይነት ያለ ፈተና ግን በኢትዮጵያ ተከስቶ አያውቅም። ማለት ዛሬ እየሸጡን ያሉት ከውጭ ሀገር ተሹመው የመጡ ጳጳሳት አይደሉም። ዛሬ ኢትዮጵያን እየበረዟት እርስ በርስ እያጋጩ ዘረኝነትን እየሰበኩ ያሉት ከአውሮፓ ከአሜሪካ በሆነ ሚሽን ተልከው የመጡ አይደሉም። የነሱን ሎሌነት ተቀብለው ከእውነት ይልቅ ሐሰትን መርጠው ከወገናቸው ይልቅ ጠላቶቻችን ጋር ተባብረው መሪነን የሚሉት እንጠብቃችኋለን የሚሉት የኛ ወገኖች ናቸው። ታዲያ በዚህ ጊዜ መከራ በመከራ ላይ ይጸናል የተባለ ትንቢት እየሆነ አይደለም ሊል የሚችለውስ ማን ነው? ፍሬ የሌለው ነገር ማጨብጨብ፣ ፍሬ ያለውን ነገር መተው። ማህበራዊ ሚዲያን መመልከት ትችላላችሁ። ቁም ነገር ያላቸው ወንድሞች፣ እህቶች፣ እናቶችና አባቶች አሉ። ኦዲየንስ የላቸውም። እብዱ፣ ለነገ የማይሆነው፣ ለራት የማይተርፈው፣ ለምሳ የማይደርሰው፣
ለቁርስ እንኳን የማይጥመው ያ ግን አጨብጫቢ ደጋፊ አለው። እናም በዚህ ውስጥ ከማጨብጨብ ይልቅ አስተውለን፣ ከመሳቅ ይልቅ አልቅሰን፣ ከመጠቆም ይልቅ ወደ ራሳችን ተመልሰን ከእግዚአብሔር ጋር ተግባብተን የምናልፍበት ጊዜ ነው ለማለት ነው ዛሬ የመጣሁት። እናም ከቪዲዮ ጋር አብሬያችሁ የቆየሁት እኔ ወንድማችሁ ያዕቆብ ዘእልበረድ ይፈጠነ ነበርኩ። ዛሬ አብይ ጾም ከገባ ሁለተኛ ቀናችን ይዘናል፣ የዘወረደን ሳምንት። እናም እኔ ያለሁበት አካባቢ መንገድ ዝግ ነበር። አልፎ አልፎም ደግሞ ሁል ጊዜ እንደምላችሁ ስልክ ይዞ ለመንቀሳቀስ ስለማይመች እኔ ጾሙ ከገባ በኋላም ጾሙ ሊገባ ሲል እንዳስታወስኳችሁ ገና ስላልወጣው ሰሞኑ ስለሆነ የምወጣው እስከ ዛሬም አካውንት ያላችሁ በዛው አካውንት ብታስገቡ ይደርሰኛል። በተረፈ ደግሞ ከዚህ የቪዲዮ መጨረሻ አካባቢ ላይ ባስቀመጥኩላችሁ አካውንት በኢትዮጵያ ንግድ ባንክና በአቢሲኒያ ባንክ መሳተፍ ትችላላችሁ። እናም እንዳደርስ በቴሌግራም ዋትሳፕ ላይ መልእክታችሁን የተሳተፋችሁትን አስቀምጡልኝ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። መብርሃን እግዝእትነ ማርያም በነፍስ በስጋ ተጠብቅልኝ። የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ይህንን ክፉ ጊዜ አሳልፎ መልካም ከሆነ ጊዜ እንድንደርስ መልካም ፈቃዱ ይሁንልን። በተረፈ ሁከቱ ከእስከ ዛሬው የከፋ ነገር እየመጣ ነው። ነገር ግን ክርስቲያኖች እህት ወንድሞቼ የምነግራችሁ ነገር ኤርትራውያንም ኢትዮጵያውያንም በሃይማኖታችን የምናነባበት ጊዜ ስለሆነ በማስተዋል ወደ እግዚአብሔር እንድናመለክት ስል በትህትና ጠይቃለሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ቆዩልኝ። እግዚአብሔር ያክብርልኝ። መብርሃን ከሁላችን ጋር ትሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።